ሰላም ውድ የዩቲዩብ ቤተሰቦች እንዴት ናችሁ? የሩታ ቀና እንሁን ቻናል ነው። ዛሬ እንግዲህ በአዲስ ሀሳብ መጥተናል። እኔ በብዛት ደስ ምን ይለኛል መሰላችሁ? ሼር አድርጉ፣ ኮፒ አድርጉ፣ ምናምን ሰብስክራይብ አድርጉ ብዬ አልላችሁም። ምክንያቱም ይጠቅመናል ብላችሁ የምታስቡ ከሆነ ለዩቲዩብ አዲስ አይደላችሁም። ይጠቅመናል ብላችሁ የምታስቡ ከሆነ ማድረግ ያለባችሁን ከኔ በላይ እናንተ ታውቃላችሁ። አሁን ቀጥታ ወደ ዛሬው ሀሳብ ስንመለስ ምንድን ነው እየሰራችሁ ያላችሁት? ምንድን ነው የምትሰሩት? እየሰራችሁ ከሆነ ስራችሁን፣ እየሰራችሁ ካልሆነ ደግሞ በምንድን ነው ግራጁዌት ያደረጋችሁት? ይህንን በውስጥ በኮመንት አስቀምጡልኝ። ዛሬ ለሁላችሁም የሚሆን ሩታ ፔጅ ላይ ቆንጆ የሆነ የስራ ዘርፍ ለሁላችንም የሚሆን የስራ ዘርፍ አዘጋጅተናል። እንግዲህ እንኳን ደህና መጣችሁ በማለት እጀምራለሁኝ። ኢትዮጵያ ላይ በብዛት ስራ የለም ሲባል እንሰማለን በተደጋጋሚ። እውነት ስራ ሳይኖር ነው ወይስ እኛ ለስራው ዝግጁ ስላልሆንን ነው? እስኪ ልጠይቃችሁ አንድ ጥያቄ። አሁን ለምሳሌ የተመረቃችሁት በኢንጂነሪንግ ነው ብለን እናስብ። በኤሌክትሪካል ሊሆን ይችላል፣ በመካኒካል ሊሆን ይችላል። ገና በመጀመሪያ ስትማሩት ፍላጎት ኖሯችሁ ጀመራችሁት የሆነ ትምህርት እንበል። ይህን ትምህርት ጀመራችሁት፣ ተማራችሁ፣ ግራጁዌት አደረጋችሁ። ከዛ ልክ ግራጁዌት አድርጋችሁ እንደወጣችሁ የሆነ ቦታ ላይ ብቻ አፕላይ ታደርጋላችሁ። አፕላይ የምታደርጉበትን ቦታ አታውቁም። የሆነ ቦታ ማስታወቂያ ወጣ፣ እዚህም እዛም ወዲያው ተፍ ትላላችሁ እንላለን። ከዛ በኋላ ስራ እንፈልጋለን። ከዛ አንድ ቦታ ተደወለ ካስገባንበት ድርጅት ውስጥ ይባል። ከዛስ እንዴ ስለ ድርጅቱ አንድ አታውቁም። በተጠራችሁበት ጊዜ ድንገት ነው የሚሆንባችሁ ሁሉም ነገር። በቅድሚያ ማወቅ ያለባችሁ ነገር ቢኖር ምን ላይ ነው መስራት የምትፈልጉት? የትኛው ድርጅት እናንተን በደንብ አቅማችሁን ሊያሳይ ይችላል? ወይም ደግሞ አቅማችሁን ልታሳዩበት የምትችሉበት ድርጅት የትኛው እንደሆነ በትክክል አትወስኑም። ከዛ በመቀጠል ደግሞ አፕላይ የምታደርጉበት ቦታው የት አካባቢ ቢሆን ይመቸናል ብላችሁ ማሰብ አለባችሁ። ወይም ደግሞ የተጠራችሁበት ቦታ አሁን ለምሳሌ አዲስ አበባ ከተማ ውስጥ ነው ይባል፣ እዛ ድርጅት አካባቢ የግድ የሚወራው ወይም ደግሞ በብዛት የሚወራው ምን አይነት ቋንቋ ነው? አማርኛ ነው አይደለ? ለምሳሌ አንተ ኦሮምኛ ወይም ደግሞ ሌላ ቋንቋ ብቻ የምችል ከሆነ አስበው እዛ ሄደህ አማርኛ ከሚችሉ ሰዎች ጋር ድንግርግር ነው የሚወጣው። ስለዚህ ቅድሚያ ከምንም ነገር በላይ ሁላችንም ራሳችን ላይ መስራት መጀመር መቻል አለብን። ራሳችን ላይ ካልሰራን ወይም ደግሞ በራሳችን ኮንፊደንስ ከሌለን እንዴት ነው አንድ ድርጅት አንተን ሊመርጥህ የሚችለው? ከብዙ ሺህ ተወዳዳሪዎች ውስጥ አንተን ብቻ መርጦ ሊያወጣ የሚችለው? አስቡት እስኪ። የዛሬ ስራችሁን ሳሰሩ እንዴት ነው ራሳችሁ ላይ ሳሰሩ እንዴት ነው ሌላ ስራ የምትፈልጉት? ቅድሚያ እስኪ ራሳችን ላይ እንስራ፣ ራሳችንን እናሳድግ። ስራ የለንም አትበሉ። በቃ